ከየካቲት 6 1966 ዓ.ም የነዳጅ ዋጋ በ10 ሳንቲም ጭማሪ አሳየ። በዚህ ምክንያት ታክሲ ተሽከርካሪዎች ከፍተኛ ሰላማዊ ሰልፍ አደረጉ። በዚህም ጊዜ የፖሊስ ሕግ በሚፈቅደው መሰረት ሰላማዊ ሰልፉን ከመከላከልም አልቦዘኑም። እንዲሁም የካቲት 11 ቀን 1966 ዓ.ም የኢትዮጵያ መምህራን አዲሱን ስርዓተ ትምህርት ሴክተር ሪቪው በመቃወም ስራ አቆሙ። ፖሊስም ትምህርት የአገሪቱ የጀርባ አጥንት እንደመሆኑ መጠን ስራ ማቆም እንደሌለባቸው አስፈላጊውን ምክር በመስጠት ተገቢ አለመሆኑን አስረድቷል። እንዲሁም የካቲት 13 ቀን 1966 ዓ.ም ተማሪዎችና ሰራተኞች የነበረውን መንግስት በመቃወም በሰላማዊ ሰልፍ የፖለቲካ ጥያቄ አነሱ። ፖሊሶች ይህን ሁኔታ ለመግታት አስፈላጊውን እንቅስቃሴ አድርገዋል። ተማሪዎች የመንግስት ንብረት የሆኑ አውቶቡሶችን ሲሰባብሩና መንግስት ህዝብን ማስቸገር 15 ሳንቲም አውቶቡስ ዋጋ ላይ ተማሪዎች የመንግስት ንብረት የሆኑ አውቶቡሶችን ሲሰባብሩ መንግስትም ህዝብን ለማስቸገር 15 ሳንቲም በአውቶቡስ ዋጋ ላይ ጨምሯል የሚል ምክንያት ይሰጡ ነበር። በትክክል ሲታይ በአውቶቡሱ ላይ የተደረገው ጭማሪ 5 ሳንቲም ብቻ ነበረ። በዚህ የተደናገጡት የአክሊሉ ካቢኔ ቆራጥ እርምጃ በመውሰድ ፈንታ በከተማ አውቶቡስ ላይ የተጨመረውን 5 ሳንቲም ዋጋ አነሱ። ይህም ሆኖ የአውቶቡሱ ሰበራ አልቆመም። የአክሊሉ ካቢኔ የካቲት 20 ቀን 1966 ዓ.ም ተሰብስቦ በፍቃዱ ስልጣኑን ለቀቀ። በነጋታው የካቲት 21 ቀን 1966 ዓ.ም የመሳፍንቱ ካቢኔ እንዳልካቸው መኮንን ተሾመ።